የፀጉር መነቃቀልን ለመከላከል የሚረዱ 7 ምክሮች። በመጀመሪያ ፀጉሩ ጥንካሬና ውበት እንዲኖረው የምትመገቡት ምግብ በፋቲ አሲድ፣ በፕሮቲን፣ በቫይታሚን እና በሚነራሎች የበለጸገ መሆን አለበት። ሁለተኛ ከመጠን በላይ ፀጉራችንን በኃይል ማበጠር እንዲሁም ዊግ መቀጠል የፀጉር መሰባበርን ያመጣል። ሶስተኛ ፀጉራችን ስታይል በምታደርጉበት ጊዜ ከመጠን ያለፈ ሙቀት መጠቀም የፀጉር መሰባበርን ስለሚያመጣ ሙቀቱን መቀነስ አሊያም ደግሞ ከተሰራችሁ ደግሞ የተለያዩ የፀጉር ማስኮችን መጠቀም። አራተኛ የፀጉር ጄል እንዲሁም የተለያዩ ስፕሬይ ፕሮዳክቶች በምትጠቀሙበት ጊዜ የፀጉር መሳሳት ስለሚያመጡ አጠቃቀማችሁን ተጠንቀቁ። አምስተኛ የምትጠቀሙት ሻምፖ በውስጡ የተለያዩ አይነት ኬሚካሎች ስላሉት የፀጉር መበጣጠስና መነቃቀል ያመጣል። ስለዚህ ሻምፖአችሁን በአግባቡ ምረጡ። ስድስተኛ የፀጉር እድገትን የሚያበረታቱ ቅባቶችንና ኮንዲሽነሮችን ይጠቀሙ። ሰባተኛ የፀጉር አያያዝ በሚመርጡበት ጊዜ ፀጉራችሁን ከጭንቅላታችሁ በጣም የማይስብ መሆኑን ያረጋግጡ።